ስሜ ኦኒ ተስፋ ይባላል። መጀመሪያ ፈጣሪን ስለሁሉ ነገር አረገኝ በጣም ከልቤ አመሰግናለሁ ፈጣሪ። እኔ ኩዌት ከመጣሁ 4 አመት ከ6 ወር ግን ደሞዝ ያልተከፈለልኝም። የ4 አመት የ6 ወር አልተከፈለልኝም ደሞዝ። ግን በቃ ኤምባሲ መጥቼ ነበረ። ኤምባሲ ሲመጣ ተነገርኩት ሁኔታዬ ሁሉም ነገር ስናገር በቃ እነሱ ደግሞ ከሴትዮ እኔ የምሰራበት ቤት ተደወለው። ስደውል እሷ አታነሳም፣ በቃ አታነሳም። ከዛ እሷ ስላታነሳም እኔ ስለ ትንሽ ቆይቼ ነበረ ቆየሁት። በቃ እነሱ ክስ አደርጉ ተከሰሱኝ። ግን አሁን 2 አመት ከ1 ወር ሰጠውኝ ደሞዜ። አሁን ደግሞ ይቱ 2 አመት ከ5 ወር ቀረኝ። ሁሉም ነገር ፈጣሪን አመሰግናለሁ። እህቶቼ ወንድሞቼ ወዳቻለሁ፣ አከብራቻለሁ። የቀረው የ2 አመት ከ5 ወር ደሞዝ ሳምንት ከሳምንት በኋላ። ኦኬ እሺ። ሌላ የምታስተላልፊ መልእክት አለ ለእህቶችሽ? እህቶቼ እናንተም ደሞዛችሁ በወር ውሰዱ ማለት ግን በቃ ክብድ ሲሆን ከከበዳችሁ መጡና በታስክም ቢሆን ጠይቃችሁ ከፌስቡክ ላይም ሌላው ከጓደኞቼ ጋር ቁጥር ሲተቀበሉ እነሱ ደግሞ ኤምባሲው ስለ ሁኔታቸው ስለሚከታተሉ መልእክቴን አሳልፋለሁ።